የእሬቻውን እልቂት ተከትሎ በኦሮሚያ የተቀጣጠለው ህዝባዊ አመጽ ጋር በተያያዘ ዛሬ አንድ አሜሪካዊ ተገደሉ። ለኢሳት በደረሰ መረጃ ሁለት አካባቢ በሚኒባስ ውስጥ ይጓዙ የነበሩት ላይ በማን እንደተሰነዘረ ባልታወቀ ጥቃት አደጋም ከደረሰ በኋላ አዲስ አበባ ላንድማርክ ሆስፒታል የተወሰዱት አሜሪካዊት ህይወታቸው ማለፉን ለማወቅ ተችሏል። ሌላም የውጭ ሀገር ሴትም ጉዳት ደርሶባቸው በሆስፒታሉ ህክምና እየተከታተሉ መሆኑን ኢሳት ላንድማርክ ሆስፒታል በመደወል አረጋግጧል። ኢሳት የአሜሪካዊቷ ህልፈት ከተቃውሞ ጋር በተያያዘ መሆኑን እንጂ ማን እንደፈጸመው ማረጋገጥ አልተቻለም። በሆስፒታል የነበረን የአይን እማኝ አነጋግረናል። ምንድነው መስታወቱ በደንብ ጎላ አድርገሽ ካየሽው የኋላው ተንሸራታች በሩ ላይ የማለኛው መስታወት ነው የተሰበረውና በዛ የገባ ድንጋይ ነው ልጅቷን ጆሮ ግንዱ አካባቢ ነው መስታወት ያሉት። እኛ በአጋጣሚ ለሌላ ምርመራ ሄደን ነው እዛ ይህንን ያየነው። በጣም ወረዱ ሞታሉ ስለነገሩ ልጅ እኔ አላየኋትም። ያየሁት ሰዎቹ ሲያለቅሱ ነው። ወደ 6-7 የሚሆኑ ነጮች አብረዋት አሉ። አንድ ጥቁር አለ፣ ሁለት ኢትዮጵያኖች አሉ። አንዱ ሹፌራቸው ነው። እንግዲህ ነፍሷ ተረኛ ነፍስ እንደነገረች እንኳን እስከያም ወረዱ ህይወቷ አልፏል ይላሉ። የታገረ ዜጎች እንደሆኑ ለማወቅ ቻላችሁ ነው? ሞከርኩ፣ አጣራው። ከነርሷ ያገኘሁት መረጃ ከተረኛዋ ላይ የአሜሪካ ዜግነት አሜሪካዊ እንደሆነች ነው። ለጊዜ ጠይቄያት ነበር፣ ነገረችኝ። እንደገና ደግሞ አምቡላንስ ተረኛ ሹፌር ነበረ። እሱም የአስከሬን ምርመራ ለማስደረግ አስከሬኑን ጭኖ ወደ አባዲና ይዞ የሄደ ነው። እሱንም ጠይቀው የአሜሪካዊ እንደሆነች ነው የነገረኝ። የለንደን የኢሳት ባልደረባ መታሰቢያ ቀጸላ ወደ ላንድማርክ ሆስፒታል በመደወል የሆስፒታሉን የሚመለከተውን አካል አነጋግራ የአሜሪካዊቷን መሞት ማረጋገጥ ትችላለች። ሆስፒታሉ ሁኔታውን ለመንግስታቱ ድርጅት ማሳወቁንም ገልጿል። ኢሳት የሟቿ አሜሪካዊትን ስም ደርሶታል። We don't know really what happened. I think there is some kind of trouble at Holata. የሆነውን አናውቅም። ከመኪና አደጋ ጋር የተገናኘ አይደለም። ለሞት የተዳረገችው ሴት ስብሰባ የነበረባት ይመስለኛል። 7 ሰዎች በመኪና ውስጥ እንደነበሩ ታውቋል። ለሞት የተዳረገችው ሴት አሜሪካዊ ናት። በሞቷን ለአሜሪካ ኤምባሲ እንዲታወቅ ተደርጓል። ሌላኛዋ ሴት አደጋ ደርሶባታል። She's the American lady. Yeah. Okay, so informed to the UN embassy. Did anyone else had any accidents, or is it just her? The one lady she has some laceration. በሌላ በኩል በአዲስ አበባ ፖሊስና የፌደራል ኃይል የ24 ሰዓት በተጠንቀቅ እንዲሆን መታዘዙን የደረሰን መረጃ መለከተ። የአዲስ አበባ ፖሊስ ያለ መሳሪያ በባዶ እጅ 24 ሰዓት በተጠንቀቅ እንዲሆን ሲደረግ ለስርዓቱ ታማኝ የሆኑት ብቻ ተመርጠው መሳሪያ እንዲታጠቁ መደረጉንም ለማወቅ ተችሏል።